ሰበር አሳዛኝ ዜና በሰሜን ሸዋ የሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ላይ በድንገት በተከሰተ ርዕደ መሬትና ተከትሎ በተፈጠረ የመሬት መንሸራተት አደጋ 14 ሰዎች ሕይወታቸውን ሲያጡ 5 ሰዎች ደግሞ ጉዳት ደርሶባቸዋል። በአደጋው ከተጎዱት መካከል 3 ሰዎች ከባድ ጉዳት ሲደርስባቸው 2 ሰዎች ደግሞ ቀላል ጉዳት እንደደረሰባቸው ተገልጿል። አደጋው የተከሰተው ከክረምቱ ዝናብ መጠናከር ጋር ተያይዞ በአካባቢው በተከታታይ በወረደ ከባድ ዝናብና በከፍተኛ የመብረቅ ድምፅና በተፈጠረ የመሬት መንቀጥቀጥ ምክንያት መሆኑ ተገልጿል። በዚህን ወቅት በገዳሙ ለጸበል፣ ለሱባኤ፣ ለጸሎትና ለመሳለም ከተለያዩ የሀገሪቱ አቅጣጫ የመጡ በርካታ ምዕመናን ስለነበሩ አደጋው ከፍተኛ ሰብአዊ ጉዳት አስከትሏል። የሰሜን ሸዋ ሀገረ ስብከት በመግለጫው ይህን ክስተት አስደንጋጭ፣ አሳዛኝና ልብ ሰባሪ አደጋ ሲል ገልጾታል። ሀገረ ስብከቱ ከፍተኛ የሐዘን ድባብ መኖሩን አስታውቋል። በመግለጫውም በዮሐንስ ራእይ በምዕራፍ 14 ቁጥር 13 ላይ በጌታ የሚሞቱ ብፁዓን ናቸው ከድካማቸው ያርፉ ዘንድ ሥራቸው ይከተላቸዋልና የሚለውን የመጽሐፍ ቅዱስ ቃል በመጥቀስ ለሟቾቹ ጸሎት አቅርቧል። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ በአደጋው ስፍራ በመገኘት ሕይወታቸውን ላጡ ሰዎች ጸሎተ ፍትሐት እያደረጉ ለተጎዱት የፈውስ ጸሎት እንዲሁም ለቤተሰቦቻቸውና ለሌሎች ሐዘንተኞች የማጽናኛ ትምህርተ ወንጌልና አባታዊ ቃለ በረከት ሲሰጡ መቆየታቸው ተገልጿል። ሀገረ ስብከቱ በመግለጫው መጨረሻ በዚህ ከባድ አደጋ የተሰማውን ጥልቅ መሪር ሐዘን በድጋሚ በመግለጽ እግዚአብሔር ሕይወታቸውን ላጡት ዕረፍተ ነፍስ፣ ለተጎዱት ፈውስ፣ ለቤተሰቦቻቸውና ለሁሉም ሐዘንተኞች ደግሞ መጽናናትን እንዲሰጥ ከልብ ገልጿል። በአጠቃላይ ይህ አደጋ በኢትዮጵያ የክረምት ወቅት ከሚከሰቱ የተፈጥሮ አደጋዎች መካከል በከፍተኛ የሰው ሕይወት ጉዳት ካስከተሉት አንዱ ሲሆን ምዕመናን እና መነኮሳት ላይ ከፍተኛ ሐዘን እና ድንጋጤ አስከትሏል። ባለስልጣናትና የቤተ ክርስቲያን አካላት የአደጋውን ተጨማሪ ዝርዝር መረጃ በመሰብሰብ ላይ መሆናቸውም ተገልጿል።